ሰላም ወደ ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ዝት ይበልልኝ ውዶችዬ። ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ አበረታቱኝ። ትናንትና በሰራሁት ቪዲዮ ሀሳብ አስተያየታችሁን በርቺ፣ ጠንክሪ፣ አይዞሽ ቁጥር ከአንድ ጀምራን እያላችሁ አበረታታችሁኝ ከልብ አመሰግናለሁ። ትናንትና ጓደኛዬን ሰርፕራይዝ እያደረኩ ነበር የመጣሁት። የዛሬ ቪዲዮ ደግሞ ጽዳት ጨርሼ ያው ደክሞኛን ቁጭ ስል ለምን ለጓደኞቼ የሆነ ምክር አልመክራቸውም። ያው ከናንተ በልጭ አውቄ ሳይሆን አረብ ሀገር ስለኖርኩ ከኔ ተማሩ በሚል ነው ለኔ የኖርኩትን ነው። እና ወዶች የአረብ ሀገር ከመጣን ስንት አመታችን ነው? በመጣንበት ልክ ለምን አልተቀየርንም በሚል ነው ማለት ነው። አረብ ሀገር ከመጣን ስንት አመታችን ነው? ያው አመቱን መቁጠር ማፊ ፋይዳ ሲደክመን ሲገባን ምንም ሳይኖረን ጊዜያችንን እድሜያችንን ሁሉ ነገራችንን ጨርሰን በመጨረሻ የሚገባን ለምንድን ነው ውዶችዬ? ያው ከእናንተ ብልጫ አይደለም። አሁንም በድጋሚ አዲስ ለሚመጡት ምንም ለማያውቁት ለእነሱ ይሆናቸዋል። እኛ ለቆየን ነው አረብ ሀገር እድሜያችንን ሰዓታችንን ብዙ ነገራችንን ለጨረስነ ለእነሱ ይሆናቸዋል ብዬ ነው ውዶችዬ። አረብ ሀገር ላይ እድሜያችንን ሰዓታችንን እየጨረስን ለእኛ ካለው 4 አመት 3 አመት በቂ ነው። በዛን ሰዓት በዛን ልክ ሰርተን መቀየር እንችላለን። የ4 አመት 3 አመት በቂያችን ነው። ለምን 6 7 8 9 አመት ከዛም በላይ አረብ ሀገር የምንወርኳለን ነው። ለምን ይሄን እድሜያችንን ሰዓታችንን እንጨርሳለን ውዶችዬ? ያው ገንዘብ አያያዝ ላይ ስለማንችል ነው። ገንዘባችንን ባላግባቡ ስለምንበታትነው ነው። ዶች የገንዘብ አያያዝ ላይ እንጠንክር። ያው ብዙዎቻችን ሲገባን ሲደክመን ነው የምንነቃው። ከዛም በፊት ግን ሳይደክመን መንቃት አለብን፣ ጎበዝ መሆን አለብን ገንዘብ አያያዝ ላይ። ያው ገና አብዛኞቻችን ቤተሰብ እያልን አክስት፣ አጎት፣ እናት፣ አባት፣ እህት፣ ወንድ በቃ እንደዛ እያልን እንረዳለን። ያው ለኛ ምንም አይመስለንም። አሁን ላይ በደንብ ምንረዳን ቤተሰብ በጣም ደስ የሚል ነገር አለው። እናት አባት አይደሉ ብንረዳቸው በጣም ደስ ይላል። ግን አንቺ 10 5 ለወንድምሽም ለወንድምሽም ለአባትሽም ለእናትሽም በቃ ላለው ቤተሰብ እያለ ስታወጭ ለአንቺም በጣም ይጎዳሻል። አንቺ ሳትመጭ በፊት እየኖሩት አይደለንን ህይወት? አንቺ ሳትመጭ በፊት እኮ እየኖሩን ነበር። ዲጉም አንቺ ስትሄጂ ስንሄድ ያ ገንዘብ ይቀራል። እኛ ግን ለፍተንና አረብ ሀገር ወደ ሀገር ስንገባ ምንም ሳይኖረን ሲቀር ያለን ምርጫ ተመልሰን ወደ አረብ ሀገር ነው የሚሆነው የምናረገው ማለት ነው። ሰው ወደ አረብ ሀገር ምርጫችን አናርግ። ባለን ነገር ያለንን በአግባቡ እናያዘው፣ በአግባቡ እንጠቀምበት ባይነኝ ውዶችዬ። የአንዳንዶቻችን የአብዛኞቹ ቤተሰቦች እንኳን ገንዘባችንን በአግባቡ ማይዙልን የሚያበላሹብን ስላሉ እኛ ከዚህ ወርቃችንን ብንገዛ ለኛ ይጠቅመናል። ወርቃችንን ገዝተን ኢትዮጵያ ስንሄድ እንሸጠዋለን። የዛኔ ለኛ ይጠቅመናል ማለት። የብዙዎቻችን ቤተሰቦች በገንዘብ አያያዝ ላይ አይችሉም። ገንዘቦቻችንን ያበላሹብናል፣ ያለ ፍቃድ ያነሱብናል። በቃ ብዙዎቻችን ቤተሰቦች አሉ ማለት ነው። የአንዱ ቤተሰብ ጥሩ ስለሆነ የሁሉም ቤተሰብ ጥሩ ነው ማለት ስለማይቻል ያው አረብ ሀገር ላይ ሲቀር ይቀራል እና እንጠንክር። ሲደክመን ሲያመን በቃ የዛኔ ሳይሆን አሁን ላይ መያዝ አለብን ማለት ነው። እኛን አረብ ሀገር ያለን ነው ብንታመም የሚያስታምመን የለም። አረቦቹ ታውቃላችሁ 10 ቢወዱና ወድጄሻለሁ እንዴት ልጅ ነው የማይሽ እያሉ ብዙ ቢሉና ማርያምን ስንታመም ግን እምንድን ራሱ አይመስላቸውም። የወዞቻችን ለመዳሞች ማለት ነው። በጣም በአንድ ደቂቃ ነው ቅይር የሚሉት እና ቤተሰብ ግን ካዛ አያርግባቸው። ቢታመሙስ በሳቸው ይታመማሉ፣ ቢደክማቸው ይተኛሉ። እና እኛ አረብ ሀገር ያለነው ቢደክመና አንተኛ፣ ቢያመና አንተኛ፣ አናርፍ እና ሰራ አድርገን እኛም ወደ ሀገራችን እንግባ። ውድ ቤተሰቦቼ እኔም ወደ ሀገሬ ሊገባ ስለሆነ ዩቲዩብ ቻናሌን አሳድጉልኝ፣ አበረታቱኝ። ኢትዮጵያ ስገባ የተለያዩ ቪዲዮዎች ደስ የሚሉ እየቀረጽኩ በየቀኑ ለቅላችኋለሁ። ሁሉችዬ አበረታቱኝ፣ አጠነካክሩኝ፣ ጎበዝ ሁኑ፣ ጠንክሩ። አረብ ሀገር ያላችሁ እህቶቼ ሁላችሁንም ሁላችንንም ነው
እኛ አውቄ አይደለም ያው ማናቅ ብዙ ስላለን እኔ አሁን ለምሳሌ ያው እንደመጣው ምንም ነገር አይመስለኝም ነበር። ገንዘብ አያያዝ ላይ ምንም ነገር አይመስለኝም። ምክንያቱም ቤተሰብ ጋር ነው ያደግኩት። ከተማ ምናምን የሚባል ነገር አልወጣም። የገንዘብን አያያዝ ማግኘት ማጣትን አላወቅኩም። አረብ ሀገርም እንደመጣው የገንዘብ አያያዝ ላይ አልችልም። ምክንያቱም ማጣት አላውቅም ነበረ። ግን ሲደክመኝ ሲገባኝ ነው የምነቃው የነቃሁትና ብዙዎቻችን እንደዛ ነው የምንሆነው። ግን አስቀድመን በመጣንበት ገና በአመታችን ውስጥ መቀየር እንችላለን። ጎበዝ ከሆነ አረብ ሀገርን ማስቆጠር ምንም ፋይዳ የለውም እና እንጠንክር። ገንዘባችንን በአግባቡ እናያዝ። ወርቃችንን እንግዛ። ሀገራችንን ስንሄድ ይጠቅመናል። ለኛ የምንለው ነገር ካለን ከራስኛ ገብተን እንኖራለን። የኢትዮጵያ ኑሮ ውድነት በቃ ስለ ሁሉ ነገር እያሉ ቢያስፈራሩን እነሱ እየኖሩ አይደል እኛም እንኖራለን ባይ ነኝ። ውዶችዬ ዛሬ ያለኝ ሀሳብ አስተያየት ይህ ነበረ። አበረታቱኝ፣ አጠነካክሩኝ። ሀሳብ አስተያየታችሁን በኮሜንት ንገሩኝ፣ ያሳውቁኝ። ውዶችዬ በሌላ ቪዲዮ ተመልሼ እስከምመጣ ድረስ ደህና ሁኑልኝ። አመሰግናለሁ።